ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት አዲሱንና በጣም ምርጥ የሆነውን ፕላትፎርም በጣም ቆንጆ የሆነውን ፕላትፎርም ነው። እንግዲህ የዚህን ፕላትፎርም ሊንክ ከኮመንት ስር ሊንኩን አስቀምጬላችኋለሁ። በሊንኩ መሰረት እየገባችሁ ማውረድ ትችላላችሁ ማለት ነው። እንግዲህ ይኸው እንደምታዩት ምንም አይነት ሰው የለውም፣ ብዙም የለውም። አንዳንድ የውጭ ዜጎች አሉ፣ አንዳንድ ኢትዮጵያውያን አሁን ላይ እየገቡ ነው ያሉት። ግዴታችሁ ማመን ትችላላችሁ። እናንተም በአዲስነቱ ገብታችሁ ኤጀንት ሆናችሁ ብትሰሩ ብዬ እመክራለሁ ማለት ነው። በጣም ትርፋማ ነው የምትሆኑበት። አዲስ ሆናችሁ እንደገባችሁ በጣም ትርፋማ ትሆኑበታላችሁ ማለት ነው። እንግዲህ ወደ አሰራሩ ልውሰዳችሁ። እንግዲህ አሰራሩ ወደ ፕሮፋይላችሁ ትመጡና ኤጀንሲ ሴንተር የሚል አለ። ኤጀንሲ ሴንተር ኤጀንት ሆነን መስራት እንፈልጋለን የምትሉ ልጆች ካላችሁ ኤጀንሲ ሴንተር ላይ በመግባት እዚህ ጋር ኮፒ ማድረግላችሁን ኢንተር ኢንቫይቴሽን ኮድ የሚል አለ። ኮፒ ማድረግላችሁን ይሄንን ኮድ በማስገባት ሰሚት አፕሊኬሽን ማየት ትችላላችሁ ማለት ነው። ኤጀንት ሆነን መስራት እንፈልጋለን የምትሉ ልጆች ካላችሁ፣ አይ ሆስት ሆነን መስራት ነው የምፈልገው የምትሉ ልጆች ካላችሁ ደግሞ ሆስት ሴንተር የሚል አለ። ሆስት ሴንተር የሚለውን በመንካት አሁን ላይ ኮፒ ያደረጉላችሁን ኮድ እሱን በማስገባት ሰሚት አፕሊኬሽን ትሉና ሆስት መሆን ትችላላችሁ ማለት ነው። ሌላኛው ታስክ ነው። ታስክ ላይ እዚህ ጋር ትገቡና ኒው ሆስት ዌልካም ጊፍት አለው ለ7 ቀን ማለት ነው። እዚህ ጋር ኔትወርክ ይዞኝ ነው። ለ7 ቀን ኒው ሆስት አለው ዌልካም ጊፍት አለው ለ7 ቀን ማለት ነው። እንግዲህ ለ1 ሰዓት ስትቀመጡ 1000 ዳይመንድ ይሰጣችኋል። ለ2 ሰዓት ስትቀመጡ 1500 ዳይመንድ ይሰጣችኋል። ለ3 ሰዓት ስትቀመጡ ደግሞ 2500 ይሰጣችኋል ማለት ነው። አጠቃላይ ለ3 ሰዓት ስትቀመጡ 5000 ዳይመንድ ይሰጣችኋል ማለት ነው በየቀኑ ለ7 ቀን። እንግዲህ ከምሽቱ የሰዓቱ ደግሞ ያው ከምሽቱ ከ3 ሰዓት ተኩል በኋላ ኤክስፓየር ዴት ያደርጋል። ሁሉ ነገር እንደ አዲስ ይጀምራል ማለት ነው። እስከ ምሽቱ 3 ሰዓት ተኩል መስራት አለባችሁ። ታስካችሁን ከ3 ሰዓት ተኩል በኋላ እንደ አዲስ ይጀምራል ማለት ነው። ሌላው የፊት አሻራ ነው። የፊት አሻራ ቬሪፋይ እዚህ ጋር መታችሁ ትነኩና እዚህ ጋር መታችሁ የፊት አሻራችሁን ትሰጣላችሁ ማለት ነው። እንግዲህ ይሄንን ይመስላል። የሰራችሁትን ደግሞ ታስካችሁን ለማየት ከፈለጋችሁ ኢንኮም የሚለውን እዚህ ጋር ትነኩትና ዋሌት ላይ እዚህ ጋር ይቀመጥላችኋል ማለት ነው። የሰራችሁት የዳይመንድ መጠን እዚህ ጋር ይቀመጥላችኋል። እዚህ ጋር መታችሁ ቼክ ማድረግ ትችላላችሁ ማለት ነው። ከዛ ውጪ እኔ ማግኘት የምትፈልጉ ልጆች ካላችሁ ያልገባችሁ ነገር ካለ አይዲ ነምበሬን 1483 በማለት ሰርች አድርጉና የእኔ ፕሮፋይል ይመጣላችኋል። ከጎን ላይ ጆይን የሚል ይመጣላችኋል። ከኦንላይን ላይ ሲሆን ጆይን ብላችሁ መግባት ነው፣ ወይም ደግሞ በቴክስት ብትጽፉልኝም ታገኙኛላችሁ ማለት ነው። እንግዲህ ይህን ይመስላል አፕሊኬሽኑ። አዲስ እንደመሆኑ መጠን ገብታችሁ ስሩበት።